አንዳንድ አርቲስቶች ዘፈን ብቻ ይዘፍናሉ፣ ነገር ግን አንዳንዶችም ታሪክ ይፈጥራሉ። ከተራ ወጣትነት ጀምሮ የሚሊዮኖችን ድምፅ እስከ መሆን ሙዚቃው የሰዎችን አስተሳሰብ የቀየረ አርቲስት አለ። የእሱ ዘፈኖች መዝናኛ ብቻ አልነበሩም፣ መልእክት፣ ስሜትና ታሪክ ነበራቸው። ግን ከስኬት በስተጀርባ ትግል፣ ክርክርና ከባድ ጊዜያት ነበሩ። ዛሬ ቴዲ አፍሮ እውነተኛ ታሪክ እንዴት ከተራ ሕይወት ወደ ኢትዮጵያ ታላቅ የሙዚቃ ምልክት እንደሆነ እንመለከታለን። ቴዎድሮስ ካሳሁን ወይም ቴዲ አፍሮ ሐምሌ 7 1968 በአዲስ አበባ ተወለደ። ቴዲ አፍሮ ለሙዚቃው ጥልቅ ፍቅር ስለነበረበት በቤት ውስጥ ግጥምና ዜማዎችን እየሰራ በነበረበት ሰዓት አዳነች ወልደ ገብርኤል የተባለች አርቲስት የሙዚቃውን ችሎታውን እንዳየችለት ይናገራል። መጀመሪያ ህፃን ጩጬ በማልበዝ ጩጬ በጣም ጩጬ እያለሁ ግጥምና ዜማ አዘጋጅቼ ዝም ብዬ ስል አዳነች ወልደ ገብርኤል የምትባል አንድ ሴት ነበረች፣ ወይዘሮ አዳነች ወልደ ገብርኤል። እሷ የመጀመሪያ ምልክቴን ያየችልኝ እሷ ናት። ቴዲ አፍሮ ሙዚቃው በሚሰራበት ጊዜ አባቱ ወደ ሙዚቃው እንዲገቡ ስለማይፈልግ ወደ ክለብና ወደ ስቱዲዮ እንዳይሄድ ይከለክሉት ነበረ። ከዛም ማለፍ ሲል በአንድ ዕለት በመኝታው ላይ ትራስ ሸፍኖ በማስቀመጥ አባቱ ሳያውቁበት ወደ ሙዚቃ ለመሄድ እንደሞከረ ይናገራል። ትንሽ ወደ ሙዚቃ ማግኘት እንደገና ብዙም ደስተኛ ነበር እና ለመጀመሪያ ጊዜ እንግዲህ ይቅርታ አድርጉልኝ አልጋ ውስጥ ትራስ ምናምን አስተኝቼ ላይን ክለብ የሚባል ቤት ነበር። የዛሬ 3 ዓመት እዛን የጀመርኩት። ቴዲ አፍሮ 5 ያህል አልበሞች ሰርቷል። አቦጊዳ፣ ታሪክ ተሰራ፣ ያስተሰርያ፣ ጥቁር ሰው እንዲሁም ኢትዮጵያ። ቴዲ አፍሮ ግን ወደ ስኬት ያመጣው ያስተሰርያ ላይ የተሰኘው አልበም ነበረ። ስለ ፍቅር፣ ስለ መቻቻል፣ የህዝብ ስሜት እንዲሁም ስለ መንግስታት፣ ስለ ተቋሞች ያቀነቀነበት አልበም ነበረ። ቴዲ አፍሮ ለራሱ ዘፈኖች ብቻ አልነበረም ግጥምና ዜማ የሚሰራ፣ ለብዙ ሰዎችም ግጥምና ዜማ እንደሰራ ይነገራል። ቴዲ አፍሮ የግጥምና ዜማ ስራዎችን በህዝብ ዘንድ ተወዳጅነትን ያገኙ ናቸው። የቴዲ አፍሮ ዘፈኖች መዝናኛ ብቻ አይደሉም፣ መልእክትም ጭምር። በመድረክ አያያዙ ብዙዎች ይወዱታል። የቴዲ አፍሮ ኮንሰርት አለ ከተባለ አዳራሹ ሙሉ መሆኑ አይቀርም። ቴዲ አፍሮ እንዴት ቴዲ አፍሮ ተባለ? ቴዲ አፍሮ የ12ኛ ክፍል እንዳጠናቀቀ በ1991 ከያሬድ ሙዚቃ ትምህርት ቤት ከባለሙያዎች ጋር ላስታስ የተባለ የሙዚቃ ባንድ አቋቁሞ ነበር። የባንዱም ከላስታስ ወደ አፍሮ ቀየሩት። ቴዲ ባንዱን በበላይነት በመቆጣጠርና በመምራት ትልቅ ድርሻ ስለነበረው ቴዲ አፍሮ ባንድ በሚል ቴዲ አፍሮ በሚል ስያሜ መጠራት ተጀመረ። ቴዲ አፍሮ እነዚህን ስራዎች በሚሰራበት ወቅት አንድ ችግር ያጋጥመዋል። በመኪና አደጋ ሰው ገሎ በማምለጥ ካሳሁን ወይም ቴዲ አፍሮ በ2000 ዓ.ም ሚያዝያ 8 ወደ ማረሚያ ቤት የገባው ከፍተኛው ፍርድ ቤት በወሰነው ቅጣት መሰረት ለ6 ዓመት እስራት ይግባኝ ከጠየቀ በኋላ ደግሞ 2 ዓመትና 18,000 ብር ቅጣት ተወስኖበት ነበር። ይሁንና ድምፃዊ ቴዎድሮስ ካሳሁን ከ16 ወራት የማረሚያ ቤት ቆይታው በኋላ የነበረው መልካም ጸባይና ስነምግባር ጥሩ መሆኑን የማረሚያ ቤቱ አስተዳደር ኃላፊዎች በመግለጻቸው የ8 ወር አመክሮ ተደርጎለት ተለቋል። ቴዲ አፍሮ በግል ሕይወቱ በጣም የተሳካለት ሰው ነው። ቴዲ አፍሮ ባለትዳርና የ4 ልጆች አባት ነው። ባለቤቱ ማምለሰት ሙጬ ከቴዲ አፍሮ ክሊፖች ጀርባ እንዳለችና ማለት ከጧፍ በተሰኘው ስራ ላይ በዳይሬክቲንግ በተዋናይነት ተሳትፋለች። ቴዲ አፍሮ ለብዙ ሰዎች አርቲስት ብቻ አይደለም፣ ዘመን የሚወክል ድምፅ እንጂ። እናንተስ ከቴዲ አፍሮ የምትወዱት ዘፈን የትኛው ነው? የዛሬው ቪዲዮ ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ሰብስክራይብ ማድረግ እንዳትረሱ።